ያለው ነገር በጣም ደስ ይላል። ታዲያ እኔ እኮ የቤት ሰራተኛ ነኝ፣ እሱ ደግሞ የተከበረ ዶክተር። ይህ ጭራሽ ሊሆን አይችልም። ተይ እንደዚህ አትበይ እማዬ። እኔ እኮ እውነቱን ነው የምነግርሽ። ሊዱ ያንን ዶክተር ይሄን መከታተል ሆኗል ስራው። እሱን ለማግኘት የምታደርገውን ነገር ብታይ በጣም ይገርምሽ ነበር። ሩታን ብትሆን ከሷ ብሳለች እንጂ ምንም አልተሻለችም። ያንኛውን ዶክተር ስታሳድድ ነው የምትውለው። እማዬ ልጆችሽ በሙሉ ህይወታቸው ዶክተሮቹ ላይ ሆኗል። እኔ ለራሳቸው ስል ነው የምነግርሽ። ምን እያልሽ ነው ፍቅር? ዝም ብለሽ ከየትም ወሬ እያመጣሽ አታውሪ። እኔ ልጆቼን አውቃቸዋለሁ። ከየትም ወሬ እየለቃቀመሽ ትመጣና እዚህ ታወራለች። እማዬ አንቺ እኮ ሁልጊዜ ለእነሱ እያደለሽ እኔ የምነግርሽን ነገር አታምኝም። ወጥተሽ ብታያቸው ግን ሁሉም ነገር ይገባሽ ነበር። ታይ ታይ ታይ፣ እኔ ልጆቼ ማንም ሰው ሳያማቸው ማየት አልፈልግም። ደግሞ አንቺ እህቶቼ እያልሽ እንደዚህ አይነት ወሬ ምንድነው ማቀሳሰር እንዴ? እማዬ እኔ እኮ ላንቺ ብዬ ነው እንጂ ከእነሱ ጥል ፈልጌ አይደለም። እነሱን ብለሽ ስትፈልጋቸው ስላየው ነው። አይ ፍቅር፣ እውነት ለእህቶችሽ አስበሽላቸው ቢሆን በጎ በጎ ነገር ነበር የምታወሪው። አሁን ግን የምታወሪው ውሸት ነው። እሺ እማዬ ካላመንሽኝ ከእንግዲህ እኔ ምንም ነገር አልናገርም። ሁሉንም በቅርቡ ባይንሽ ታያለሽ። ግን እማዬ ሮማን ትመጣለች ተብሏል ነበር እንዴ? ወዴት ሄዳ ነው? ቆይ አልበዛም እንዴ? አይ ፍቅር፣ ሮማንማ ከሄደች ጀምሮ ቤቱ ሆኗል። እሷ ብትኖር ጨዋታዋን ቡናዋን ስታፈላ ቤቱ ሙሉ ይሆን ነበር፣ ድምቅ ይል ነበር። አይ ሮምዬ፣ ወይኔ አምላኬ፣ ይሄ እንዴት ሊሆን ቻለ? ሴቶቹ የት ሄደው ነው? እዚህ ጋር ነበሩ እንዴ? ቤዛ የት አድርጋችሁ ይሆን? ወይስ ራሳቸው አምልጠው ነው? ቆይ በሩን ቆልፍ ያለ እንደ ሄድኩት። ቅምጥሌ ነው ያለችው። ዳኒ አንዱሻ ቅምጥሌ ነው ያለችው። አላውቅም። ኧረ አታውቅም? አታውቅም? ኪንጎ እግሮቹ እየተንቀጠቀጡ መሬቱን በከባድ እርምጃ ይራመዳል። ፊቱ በደም ስሮች ተውጧል። ልቡም የመታገቱን ዜና ከሰማችበት ጀምሮ በፍጥነት እየመታ ነው። ቅምጥል ታግታለች። እንዴት እንደዚህ ሊሆን ይችላል ሲል የኪንጎ ድምጽ በንዴትና በእንባ ተቀላቅሎ ወጣ። ኪንጎ ተረጋጋ፣ እንደዚህ መሆናችን መፍትሄ አይሆንም አለ ዳይመንድ ጓደኛውን ግሻ ላይ ይዞ እያረጋጋ እየሞከረ። እንዴት እረጋጋለሁ ዳይመንድ ሲል ኪንጎ ጮኸ። ቅምጥል እኮ ሚስቴ ናት። ሚስቴን አግተውብኝ እንዴት የምረጋጋ ይመስላል? አሁኑኑ ሂጄ ነገሮችን በሙሉ ማጣራት አለብኝ። በዚህ ቅጽበት መለኛው ወደሱ እየተጠጋ መጣ። የሁኔታውን ከባድነት ሲረዳ እኛ በቃ እንፈልጋት፣ ሰፈሩን በሙሉ ስለማውቀው ቶልቶሎ በመራመድ እንፈልጋት። ሰፈሩን የት ሊወስዷት እንደሚችል መገመት አይከብደኝም። በፍጥነት እንሂድ፣ ቅምጥልና ሄለን ሳናገኝ አንመለስም አሉ። በሌላ በኩል ከጨለማ እስር ቤት ውስጥ ዳጊና ቤዛ በሴራቸው ዙሪያ ይከራከራሉ። ኤቢ አሁን በጣም ተጨንቋላለች። ቤዛ በጭካኔ ፈገግታ ይበልጥ እንዲጨነቅ ነው የምፈልገው። የቤቱን ሰነድና ገንዘቡን እንዲሰጠኝ እኔ ራሴ ሄጄ ጨርሰዋለሁ። አይሆንም ቤዛ አለ ዳጊ በፍጥነት። አንቺ ሴት ነሽ፣ መንገድ ላይ የሆነ ነገር ሊያጋጥምሽ ይችላል። እኔ ሄዳለሁ አለ። አንተ ከሄድክ ነገሩን ሁሉ ታበላሸዋለህ ስትል ቤዛ አሳዛኝ በሆነ ድምፅ አቋረጠችው። እዚህ ልጆችን በጥንቃቄ ጠብቅ፣ ቅምጥል የዋዛ አይደለችም፣ በደንብ ሰራት አለችው። በታሰሩበት ጨለማ ክፍል ውስጥ ቅምጥልና ሄለን በገመድ ተጠልፈው ወድቀዋል። ቅምጥል ግን በእጆቿ ያለውን ገመድ በመፍታት በቆራጥነት እየታገለች ነበረ። ሄለን እጆቿን እየላሉልኝ ነው ተጠንቀቂ አለች ቅምጥል በዝቅተኛ ድምፅ። ነገር ግን ዳኒ በሩን በኃይል ከፍቶ ገባ። ቅምጥል በፍጹም እንዳትጠጋኝ እያለች አፈጠጠችበት። ይልቁንም በቁጣ ዓይኖቿ ስታፈጥበት እጅና እግሯን ፍታኝ እያለች ሴት ልጅ እንደዚህ አትረ ጀግና የሆንክ መሰለ እንዴ? አሁን በኋላ ብትለቀኝ ይሻላል። እናት ሆድ ብገባ እንኳን አልለቀም። በገንዘብ እጅ ጀምረዋል፣ እጨርሰዋለሁ። አሁንም አፍሽን አትዘጊም ሲል ዳኒ በጥፊ ሊመታት ሞከረ። ዛሬ እዚህ ነው የምጨርስሽ። ሄለን በፍርሃት እየተንቀጠቀጠች እባክህ ልቀቀን ዳኒ፣ እባክህ አትንካት እያለች ጮኸች። ዳኒ ግን የቅምጥልን አፍ እንድዘጋ እያስጠነቀቃት በገመዱንም አጥብቆ እያሰረው ካሁን በኋላ ድምፅሽን ካወጣሽ ሁላችሁንም እዚህ ነው የምገላችሁ ብሎ ዛተባቸው። በአደይ ቤት ውስጥ ያለው መንፈስ ከውጭ ግርግር የተለየ ነበረ። የዶክተር ሄኒና የሮማን ጨዋታ ሞቅ ብሏል። ሮሚዬ ስለ ሄኒ አይኖች ውስጥ እያየች አንቺ እኮ ልዩ ውብና
ቅን የሆንሽ ሴት ነሽ አላት። ሮማን አንገቷን ደፍታ በትህትና ፈገግ አለች። የኔ እባክህ እንደሱ አትቀልድብኝ። እኔ እኮ ከገጠር የመጣው የቤት ሰራተኛ ነኝ። ደግሞስ ውበቴ ከገጠር ጀምሮ እንቅፋት ፈተና ከመሆን ባለፈ ምን ጠቀመኝ? ሰዎች ያለ ፍላጎቴ ሊያገቡኝ ይፈልጉ ነበረ። በየሰው ቤት ሲሄድም ያልሆነ ፈተናዎችን እጋፈጥ ነበረ። ኦ ሮሚ አለ ሄኒ በጥልቅ ሐዘን። ሰዎች እንዴት እንዲጨካኝ ይሆናሉ? እኔ ግን ውጫዊ ውበትሽ ብቻ ሳይሆን የውስጥ ስብዕናሽና ጨዋነትሽ ነው የወደድኩት። ላንቺ ያለኝ ስሜት የእውነተኛ ነው። አደይ በሩን ከፍታ ስትገባ ሁለቱ ጨዋታቸውን ገቱ። እሳይ እናንተ ሁልጊዜ እንደዚህ ተጫወቱ አለች አደይ በደስታ። በዚህ ጊዜ ዴቭ እና በቃ ልሂድ፣ እናንተ ተጫወቱ፣ ካሁን ከቆየ ይበቃል፣ ሌላ ጊዜ ደግሞ መጥቼ አጫውታችኋለሁ ብሎ ለመሄድ ተነሳ። ዴቭ ለሰርግ እየተዘጋጀ ቢሆንም የዴቭ እናት ግን እስካሁን የሚያገባትን ሴት መቀበል አልፈለገችም። አደይም እናት እስካሁን መቀበል አልፈለጉም አይደለ አለች በጭንቀት። አታስቢ አደይ አለ ዴቭ እጆቿን እየያዘ። እኔ እናንቺ በፍቅርና በስራችን ጠንክረን እንገፋለን። በሰርጋችን ቀን እናቴ ከጎኔ እንድትቆም አጥብቄ ይጠይቃታለሁ። ካልሆነ ግን ከእንግዲህ በህይወታችን ውስጥ ምንም አይነት ተቃውሞ እንዲንጸባረቅ አልፈልግም። ሰርጋችን ውብ ይሆናል አላት። በሌላ በኩል ሩታ ከዶክተሩ ጋር ተገናኝታ ዶክተር በሩታ ድንገተኛ ባህሪ መቀየር ግንባሩ ተኮሳተረ። ሩታ ለምንድነው ነገሮችን ሁሉ እንደ ፌዝ የምታያቸው? አለ ዶክተር በንዴት። እኔ ላንቺ ያለኝ አክብሮት ጠብቄ ሳወራሽ አንቺ ግን እየቀለድሽብኝ ነው። አይ ዶክተር እኔ እኮ የድሮ ሩታ ነኝ አለች ሩታ በለሰለሰ ፈገግታ። አንተ ነህ ነገሮችን አብዝተህ የምታወሳስባቸው። አሁን ግን የራሴ ጉዳይ ስላለኝ መሄድ አለብኝ። ቆይ አብርሽ ሊድ ሲል ሊከተላት ሞከረ። በጭራሽ እኔ ብቻዬን መሆን ነው የምፈልገው ብላ ጥለው ሄደች። በቤት ውስጥ ደግሞ ፍቅር እናቷን አጠገብ ቁጭ ብላ እህቶቿን ልታጣላ ትሞክራለች። እማዬ ሩታና እህቶቼ ሆስፒታል ነው ዶክተሮችን በመከታተል ቀናቸውን የሚያሳልፉት። እናቲቱ ግን በቁጣ ተመለከቷት። ታይ ፍቅር እኔ ልጆቼን ጠንቅቄ ያውቃቸዋለሁ። ከየትም ወሬ የለቃቀምሽ መተሽ እህቶችሽን አትሚ። እውነት ለእህቶችሽ አስበሽ ከሆነ በጎውን ነው ማውራት ያለብሽ አለቻት። ፍለጋው ተጠናግሮ ቀጥሏል። ዳይመንድ፣ ኪንጎ፣ መለኛው ተደብቀው ዳኒን ይከታተሉታል። ስማ ዳይመንድ፣ ዳኒ ወደ እነ ቅምጥል መደበቂያ ቦታ እየሄደ እንደሆነ እርግጠኛ ነኝ አለ በሹክሹክታ። አዎ በፍጹም ከሱ እጅ ተከታትለን መያዝ አለብን። ጥንቃቄ አድርገን ቀስ ብለን እንከተለው አለ ዳይመንድ። ዳኒ እጁን ይዞ ያለምንም ቁልፍ እያፈራረቀ አካባቢውን በጥንቃቄ እየቃኘ ወደ ታሰሩበት ሚስጥራዊ ህንጻ ደረሰ። የህንጻው ትልቅ ብረት ከፍቶ ወደ ውስጥ ሲገባ ኪንጎና ዳይመንድ ተከትለው ከጀርባ ገቡ። ነገር ግን ክፍሉ ውስጥ የደረሰው ነገር ሁሉ ከአእምሮ ጋር በላይ ነበረ። ዳኒ ቅምጥልና ሄልን አስሮ የተወበት ክፍል ባዶ ነበረ። ሲገቡ ገመዶቹ መሬት ላይ ተበትነው ሁለቱ ሴቶች የሉም። የት ሂደው ነው? አመለጡ? ወዴት ሄዱ? እያለ በሚጨነቅበት ሰዓት ኪንጎና ዳይመንድ ክፍሉ ውስጥ ሲገቡ ዳኒ በድንጋጤ ደንዝዞ ቆመ። የቅምጥልንና የሄለንን አለመኖር የታሪኩን አቅጣጫ ወዳልተጠበቀ ውስጣዊ ስብስብ ይከተዋል። ተመልካቾቻችን ለዛሬው የነበረ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ዳና ሰንብቱ።